ተቀበይኝ። በቃ ከዚህ በኋላ በጣም ጎበዝ ሆናለሁ። በቅርቡ በጣም ጥሩ ጥቅም ይኖረኛል። እባክሽ አንዴ ስሚኝ ዶክተር፣ እባክሽ። እኔም እንዲሻለኝ እፈልጋለሁ። ከዚህ በኋላ እንደማንኛውም ሰው መሆን እፈልጋለሁ። ከዚህ በኋላ በነፃነት መኖር እፈልጋለሁ። እባክሽ እሺ በይና ፈውሽኝ። ይህ እኔ አማራጭ አጥቻለሁ። ምን እንደማደርግ አላውቅም። እዚህ መሆን የለብህም፣ ይሄ የሚያድን ነገር አይደለም አሉኝ። ሂድ ከዚህ ከሙዘይን ጋር መሆን አለብህ አሉኝ። እሺ እኔ ምን ማድረግ እችላለሁ? ከዚህ ውጭ ወዴት መሄድ እችላለሁ? አማራጭ ካለ ንገሩኝ እስኪ። ምንድን ነው ማደርገው? መረጋጋት እንችላለን አይደል? ለምን ረጋጋለሁ? ቆይ ንገርኝ እስኪ። አንቺ ምን አይነት ሐኪም ነሽ? ፍቅር ይዞኝ ነው፣ አፈቅራታለሁ። ሱስ ይዞኛል እያልኩኝ እኮ። እሺ በቃ በጣም ያሳዝናል። እሺ ጥሩ። ስለዚህ ካርድ ምንም ካርድ አታውጪልኝ። በልና ስሙኝ ልጆች፣ እዘኑልኝ እሺ። እውነቴን ነው፣ ልጅቷ ጨካኝ ናት ብለውኛል። ህሊና የላትም ብለውኛል። እባክህ ይኸውላችሁ ስሙኝ፣ ታውቃላችሁ ሁሉም ሰው ጠላት ይሆናል። ሁሉም ሰው የኔ ጠላት ነው። እሺ ይሄን እወቁ። እንሂድ። እናንተ ለነገሩ ስለ ፍቅር ምን ታውቃላችሁ? ስለ ፍቅር ምንም የምታውቁት ነገር የለም።